በመጀመሪያ ፒ6 ፕሮጀክታችሁን ትከፍታላችሁ። ከዛ ፋይል ሜኑን ንኩ። ከታች ኤክስፖርት የሚለውን ሰላም እንዴት ናችሁ? ኢንጂነር ሉል በፍቃዱ ነኝ። ከዚህ ቀደም ከማይክሮሶፍት ኤክሴል ወደ ፕሪማቬራ ፒ6 እንዴት አክቲቪቲ በቀላሉ ኢምፖርት ማድረግ እንደምትችሉ አሳይቻችሁ ነበረ። ዛሬ ደግሞ አክቲቪቲዎችን ከነ ሪሌሽንሺፓቸው እንዴት በቀላሉ ኢምፖርት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ወደ ቪዲዮ በመጀመሪያ ፒ6 ፕሮጀክታችሁን ትከፍታላችሁ። ከዛ ፋይል ሜኑን ንኩ። ከታች ኤክስፖርት የሚለውን ምረጡ። ከዛ እሱን ከነካችሁ በኋላ ስፕሬድሺት የሚለውን ምረጡና ኔክስት በሉ። ከዛ አክቲቪቲ እና አክቲቪቲ ሪሌሽንሺፕ የሚለውን ምረጡ፣ ኔክስት በሉ። ቴምፕሌት ያስመርጣችኋል። አክቲቪቲ ላይም አክቲቪቲ ሪሌሽንሺፕ ላይም የምትፈልጉት ዳታ መኖሩን ቼክ አድርጉና ኔክስት በሉ። ሴን ፓዛችሁን መርጣችሁ ፊኒሽ በሉ ማለት ነው። አሁን ኤክስፖርት አድርጋችኋል ማለት ነው። አሁን ኤክስፖርት ያደረኩትን ኤክሴል ልክፈተው ማለት ነው። እንደምታዩት 3 ሽቶች አሉ ማለት ነው። ታስክ ፕሪዲሲሰር እና ዩዘር ዳታ የሚሉ ታስክ የሚለው ሽት ላይ አክቲቪቲዎችን እና ታስክ ፕሪዲሲሰር የሚለው ጋር ደግሞ አክቲቪቲ ሪሌሽንሺፕ እናስገባለን ማለት ነው። ሶስተኛውን ሽት ግን አንነካም። ከዛ ከቢኦኪው ላይ አክቲቪቲዎችን ኮፒ አድርጌ ፔስት አደርጋለሁ ማለት ነው። የትኛው ሽት ላይ? ታስክ የሚለው ሽት ላይ ማለት ነው። እሱን ካደረኩኝ በኋላ ዱሬሽንና አይዲ አሳይን አድርግና ታስክ ፕሪዲሲሰር የሚለው ሽት ላይ እመጣለሁ ማለት ነው። አክቲቪቲዎችን ፕሪዲሲሰር ኔም የሚለው ጋር ፔስት አደርጋለሁ ማለት ነው። አይዲያቸውን ደግሞ ፕሪዲሲሰር አይዲ የሚለው ጋር ማለት ነው። ከዛ ለእያንዳንዳቸው የሚሆነውን ሰክሰሰር ኔም የሚለው ጋርና አይዲያቸውን በተመሳሳይ ሰክሰሰር አይዲ የሚለው ጋር አስገባለሁ ማለት ነው። እሱን ካደረኩኝ በኋላ ሴቭ አድርጌ እወጣለሁ ማለት ነው። እዚህ ጋር ለእናንተ ለማሳየት ብዬ ሎጂካል ሲኩዌንሱ ሳልጠብቅ ነው አሳይን አደረኩት። እናንተ ግን አሳይን በምታደርጉበት ሰዓት ሎጂካል ሪሌሽንሺፑን ሲኩዌንሱን ጠብቃችሁ መሆን አለበት ማለት ነው። ከየትኛው አክቲቪቲ የትኛው ይቀድማል የሚለውን ነገር እንዳትረሱ። በመቀጠልም ፒ6 ላይ መለስና ፋይል የምትለዋን ሜኑ ነካለሁ። ከዛ ኤክስፖርት ነበር ያልኩኝ ኢምፖርት ላለው ማለት ነው። ስፕሬድሺት የሚለውን እመርጥለታለሁ። እሱን ከመረጥኩኝ በኋላ ሴቭ ያደረኩትን ፋይል እመርጥለታለሁ ማለት ነው። ከፎልደር ላይ እንደምታዩት አውቶማቲካሊ ሪኮግናይዝ አድርጎልኛል ማለት ነው። ከአክቲቪቲ እና ከአክቲቪቲ ሪሌሽንሺፕ ውጭ ያሉት ፍሮዝን ናቸው ማለት ነው። ሁለቱን እመርጥና ኔክስት ላለው ማለት ነው። ከዛ ፕሮጀክታችሁን ምረጡለት ፊኒሽ ስትሉ አሁን ፒ6 አውቶማቲካሊ አክቲቪቲ ከነ ሪሌሽንሺፓቸው ኢምፖርት አድርጎልኛል ማለት ነው። እንደምታዩት እስኪ ስኬጁል በልና ልየው። እንደምታዩት ጋንት ቻርቱ ላይ ሲኩዌንሱን ጠብቆ አስቀምጦልኛል ማለት ነው። ከወደዳችሁት ላይክ እና ሼር አይረሳ። አመሰግናለሁ።